የቱ ጋር ይሁን ሰላም ነው እንዴት ነሽ? ሰላም አለ። እዚህ አካባቢ የታመመ ሰው አለ የሚባል ወሬ ሰምቼ ነው ሊሞት ያቆጠቆጠ። ባለፈው ዶሮ የበላው ወይ ወንድሜ ዶሮ የበላው ልጅ አይደል? ሁለት አፋ ዶሮ አንዱን ታፋ ትበላ አንተ ሰሚቱ ነው። አንተ ወራዳ ነው አባቴ ሰሚቱ ነው። የሰሚቱ ሰላም እንዴት ናችሁ? ሁሉ ሰላም ሁሉ አማን። ይህ ሮክ ቲዩብ ነው። የተለያዩ አዝናኝ ቪዲዮዎችን ለቀቁበታል። ታዲያ ቪዲዮዎችን ለማየት ቻናሉን ሰብስክራይብ እና ላይክ በማድረግ ጀምሩት። አሁን ወደ ቪዲዮዎች እንሄድ። ባለፈው ዶሮ የበላው ወይ ወንድሜ ዶሮ የበላው ልጅ አይደል? ሁለት አፋ ዶሮ አንዱን ታፋ ትበላ አንተ ሰሚቱ ነው። አንተ ወራዳ ነው አባቴ ሰሚቱ ነው። የሰሚቱ አይደለም። ባለቤት ጋር ደውዬ ጠይቄያት ነበረ። እሺ ምን አለች? ደክሞኝ መንገድ ላይ ቁጭ ብያለሁ። አንድ እግር ብላ ብላኝ ነው አላለችም። እሷ አንተ 2 ሊትር ወተት ጠጣ። ሲያንቀኝ ነው የጠጣሁት። ለሚገባው አካል አመለክታለሁ። አንተ አይደለም። ኧረ አባቴ ቆይና አንድ ያዳምጠኝ። እሺ ከዚህ በፊት እንደዚህ አይነት ሪከርድ ተይዞብኝ ሊያባር ዴሊቨሪ ትጠራለህ። እንደዚህ ለሴት ላከብልት በልቻለሁ። ብልት የዶሮ ብልት አሁን ነው ለስማ አሁን ስነስርዓት ይዘህ ያመጣሁት ያዘዝኩትን ታመጣልኛለህ። አመጣለሁ። መብላት የለም በራሴ ያመጣልህ አባቴ አባት ይቅርታ። እሺ Hey, y'all, come look at this. ተጫወት። እሺ እጫወታለሁ። ሰላም ነሽ? ተጫወት። ምግብ አላዘጋጀውም እንግዲህ። ሰው በቃ ነው ያሰቃየች። ጠግብ እንትን ብልቼ ነው መጣው። እሺ ይሄን ደግሞ አትወደውም ብዬ እኮ ነው። አልወድም። ኦኬ እሺ በቃ ተጫወት። እሺ ልሂድ፣ ጨንቆኛል። ለምን አትቀመጥም? እሄዳለሁ። ኧረ ተቀመጥ፣ ተጫወት። እሄዳለሁ። እውነት እማዬ ልጅሽ ነኝ። ከ20 ዓመት በፊት የጠፋሁብሽ ልጅሽ ሰውዬ ነው የጣልኩት እንጂ የጠፋብኝ ልጅ የለም እኮ። ጫካ ውስጥ የጣልሽኝ ልጅሽ እና ጅብ አልበላህም? አሁን እማዬ አልበላኝም፣ አመለጥኩ። ከኮንዶም እንዳመለጥኩ። ታዲያ እኔ ምን ልርዳው? በ4 መጣብኝ ወይ ጥቅም አለ እንዴ? እማዬ 20 ዓመት ካንቺ ተነጥዬ ስኖር በእናት ፍቅር በጣም ተጎድቼ ነው ያደግኩት። ስለዚህ አሁን ካንቺ ጋር እዚህ ቤት ልኑር? እዚህ ከኔ ጋር አትኑር። ለምን እማዬ? እኔ እኮ በጣም ነው ናፈቅሽኝ። አንቺ አልናፈቅሽም እንዴ? አንተ አልናፈቅሽም። አንቺ ታዲያ አቤላ ነጭ አንገዛሽብኝ። ምንም ምርቃና የለውም እኮ እማዬ። እኔ እኮ ጫካ ውስጥ ስለጣልሽኝ አልተቀየምኩሽም፣ ይቅር ብዬሻለሁ። አቤ ደግሞ ምን አባቱ ነው የሚለኝ? ለነገሩ እኔ ጥፋተኛ። ጫካ ውስጥ ከማስቀምጠው ገደሉ ውስጥ ጨምሮ ነው ይሄን አይተርፍም ነበር። ና እስቲ ና፣ እዛ ገደሉ ጋር ማዋራ ነገር አለ። ና አቡ ግሬና መምኝ እሱን ለመታወቅ ብዬ ጫማ አድርጌ አይመጣም እንዴ? ለማማለል ነበር። በገብተሽ ነጠላ ጫማ ቀየሪ። እሱን ለማየት ጉጉት ይግደልኝ። እሱ መጣለሽ እንደው ሜሩ መጣለሽ። እጽዌ እንዴ ይዙ እሱን ነው የምታስተዋውቀኝ እንዴ? ምሩ ይዙ ምን ትሰሪያለሽ እዚህ? ምንድነው የምሰራው? ሰው እየጠበቅን አይደል? የእኔን ሚስት ነው የምትጠብቁት? ቆየች አይደል? ከምሩ ጋር ትተዋወቃላችሁ እንዴ? ጓደኛዬ እኮ ናት። እሱ ደግሞ የጊዜ ጓደኛ። በጣም ነው የሚገርመው። አጋጣሚ ይገርማል። አዎ ይገርማል። የምታስተዋውቂ ልጅ አትመጣም እንዴ? ትመጣለች። አንተ ግን አልሄድክም እንዴ? የት ነው የምትሄደው? በወርሃ ጥቅምት በዘመነ ጽጌ የእመቤታችን ስደት በሚዘከርበት ወቅት በሙታንሳ ማር ቅዱስ ሚካኤል ገዳም ለሚገኙ አባቶች በዓት ማሰሪያና ህንጻ ቤተክርስቲያን ማሰሪያ ገቢ ማሰባሰቢያ እየተደረገ ይገኛል እኮ። እንዴት ሳትሄድ? ትላንትና ነው የተመለስኩት። ደስ ይላል። እኔም ሰምቼ ነበር። በምንድን ነው ማገዘው? እኛም ለገዳሙ የልማት ስራዎች የተቻለንን ድጋፍ በማድረግ በረከትና ግን ለማገዝ በንግድ ባንክ አካውንት 1425989391 ጤና ይስጥልኝ ታራሚዎች ማለት የተማሪዎች እኔ ኢንስፔክተር ቲቸር ጸጣርጋቸው እባላለሁ። ለቀጣዮቹ 6 ወራት ማትስ አስተማሪያችሁ እኔ ስሆን እነዚህን ኤክስ እና ዋይ የተባሉ 2 ግለሰቦች ከገቡበት ገብተን አድነን ይዘን ለህግ እናቀርባለን። ማን ነው ያለው? አንድ ሰው አፉን ከፍታለሁ ቢል ፍርድ ቤት ነው የምገትለው። ለሁለት ትከፈላላችሁ፣ ምድብ ሀና ምድብ ለ ግማሽ ኤክስን ግማሽ ዋይን ትፈልጋለህ። ለመሆኑ ኤክስ እና ዋይ ለመጨረሻ ጊዜ የት ነበር የታዩት? ቲቸር ትናንት ማታ ኤክስትሪም ቡክ ውስጥ ችለውት ሲያደርጉ አይቻቸዋለሁ። ጥሩ። በሰዓቱ አንተ የት ነበርክ? ላይብረሪ እያጠናኋቸው ነበር። በአካባቢው ለየት ያለ እንቅስቃሴ ሲያደርግ የነበረ ሰው ነበር? ምናልባት ሊያግታቸው የሚችል? ምናልባት ላይብረሪስቷ ማስረጃ አለ? እየዞሮች መጽሐፎቹን ስትሰበስብ አይቻታለሁ። አሁኑኑ በቁጥጥር ስር ውሏል። ኧረ ስለ መድኃኒዓለም ቲቸር አመረርክ እንዲ? ኧረ ከቀልብ እኩል ይቅርታ በእናታችሁ። በቃ በመሀል የፖሊስነት መንፈስ ይነሳብኛል። ካልሆነ ወይ ጸበል ነገር። ምን አልካታ? አይ እዚሁ ነው። ኧረ መደፋፈር። ነገውኑ ጣቢያ ምስክር ይዘህ ማለት የቢሮ ወዳጅ ዘንድ ትመጣ። ኢንስፔክተር ይቅርታ ግን እንደ ሀሳብ መጀመሪያ ፖሊስ ጣቢያ መልቀቂያ ብታስገባ ባይ ነኝ። ልብህ እኮ አሁንም እዛው ነው ያለው። ዝም በል አንተ። ለመሆኑ የተሰጠህን ተልእኮ ፈጽመሃል? የምን ተልእኮ? የቤት ስራ ሰርተሃል ወይ? ማትስ ደብተሬን ሰርቀውኝ አልሰራሁም። እንደውም ይፈተሽልኝ። ይቻላል። ከፍርድ ቤት የፍተሻ ፈቃድ አለ? ኧረ ተው ቲቸር ተው። ቆይ በግድ ነው እንዲ ያባረሩ ከፖሊስ ጣቢያ? እባክህ እዛው ፖሊስ ጣቢያ ብሄር ነው መሰል የሚሻለኝ። የቱ ጋር ይሁን ሰላም ነው እንዴት ነሽ? ሰላም አለ። እዚህ አካባቢ የታመመ ሰው አለ የሚባል ወሬ ሰምቼ ነው ሊሞት ያቆጠቆጠ።
ምን ማለት ነው? እንትን ባጃጅ ስር አዲስ ስራ ጀማሪ ነኝና እንትን አስለቃሽ ነኝ እና ከሌላ ቦታ አስለቅሼ ስመጣ ከዛ ባጃጅ ስር የታመመ ሰው እዚህ አካባቢ አለ ሳንጠይቅ ምናምን ሲሉ ሰማሁና ከባጃጅ ዘልዬ ወረድኩኝና ሌላ ሰው ሳቀድመኝ ቀድሜን አየሩን ልጠቀም እየከመጣው እኔ ብቻ እዚህ አካባቢ ነው ሳይወሩ ሰማሁት። የሞት የሆነ ያቆጠቆጠ ሰው አለ ብቻ። ኧረ እናት ስማም እንዲህ አይነትም ስራ ተጀመረ። ቴክኖሎጂ እየረቀቀ ነው። ከቴክኖሎጂ ተራራሽ መጓዝ አለብሽ እናቱ። እስካሁን ፈዘሻል እዚህ ነሽ እና ታዲያ ለሰው ብቻ ነው የምታለቅሱት? ለምን ለሰው ብቻ? ለምሳሌ ውሻ ቤታችሁ ስር ያደገ ከሞተ እናለቅሳለን፣ እናስለቅሳለን። ለምን አንድ ላይ አድጓላ የቤት እንስሳ ነው። ድመት ምንም ይሁን ብቻ ፉል ፓኬጅ ነው በቃ። ለሰውም ለእንስሳም ተመሳሳይ አለቃቀስ ነው የምታለቅሱት ወይ? አይደለም በልሽ። ለእንስሳ ለምሳሌ ለድመት ከሆነ ለድመት ይለያል፣ እንደ ውሻው እንደ ግዝበቱ እንደ ቁመቱ እንደ ውፍረቱ ነው የሚለያው። የድመት ይለያል። ወይ ጉድ! እስቲ ለውሻ እንዴ ነው የምታለቅሱት? ያው ለውሻ ብዙ ጊዜ ውሻዎች ሲሞቱ ያው ለሰው ጋር ያላቸው ቁርኝነት በጣም ደባል ስለሆነ ያው ቆንጆ አድርገን ተንከባክበን ነው የምናለቅሰው። እሺ ደግሞ ለድመትስ እንዴት ነው የምታለቅሰው? ለድመት ደግሞ ያው ድመት ብዙ ጊዜ አንጀት የምትበላ ናት ታውቂያለሽ። እና የድመት ደግሞ ተመሰጭ አይንሽን ጨፍኝ ከባድ ነው ስሜቱ። በተለይ ደግሞ በስራዬ እህል ያክል ነው ጥልቅ ፍቅር አለ ለስራዬ። ለዛ ነው ተፈናች ምናልባት ስልክ ልስጥሽና እዛ አካባቢ ብቻ ወሬ ካለ ለሄድ ምናምን የተዘጋጀ ሰው ካለ ውሻ ድመት ኤቭሪቲንግ ኤኒቲንግ አናዘር ቦይ ደውይልኝሽ። በቃ ችግር የለውም ደውልልሻለሁ። እሺ ስልክ አልያዝኩም። እስክሪብቶ ይዘሻል? እሺ በቃ ችግር የለም ደውይልኝሽ። እሺ እላም እሺ ቻው። ምንም አይነት ለምን ጉንዳን አይሞትም ደውይልኝሽ። ለጉንዳን ታሰቅሻለሽ። እርገቷ የበረሃ ጥማቷ የምንጭ ውሃ ከንፈሯ ማር ወለላ ይችልሽ ማን ሊጠላ አይኗ የዶግማ ፍሬ ቁንጣ ቅዶ በርበሬ ፍቅሯ የዋንዛ አበባ። ምንም አይነት አስተያየት መስጠት አልፈልግም፣ ምክንያቱም ያለንበት የኑሮ ሁኔታ ያው ግልጽ ነው። በቀን አንዴ ተበልቶ ከዚህ በላይ ድምጽ ማውጣት ማይታሰብ ነው። እግዚአብሔር ይሁን። ሸምሴ ሰላም ናችሁ? እንዴት ነው? ሰላም ነው አለ። እባክህ ማታ በልሜ ብርስ ታበድረኝ አላየሁ መሰለኝ እና መለስክልኝ። ምን መልስልሃለሁ? ብር ብታበድረኝ ብዬ የመጣሁት። እሱ ሳትመልስማ አልሰጥህም። እሱ ሳትመልስ አልሰጥህም። ደግሜ ልተኛ? ምን አረ ደግሜ ተኛለሁ። ያፈለከው አትሄድም። የት ነው? ና ተመለስ። ስማ ምን ሆነህ ነው? ጃንጆ ወንድ ለአንድ ሙዝ እንደዚህ አፍን እንዳዞ ትከፍታለህ እንዳንተ? ምን ሆነህ ነው? ነው 2 ኪሎ ሙዝ አልገዛልህም እንዴ? በዛ ላይ ደግሞ እኮ ፀጉርን አይቶ ቺክ መስሎ ነው እኮ ሊያጎርስ የመጣው። እራት ታስጠጣን በእናትህ፣ አታዋርደን በእናትህ። አንተ ልጅ ለአንድ ሙዝ እንደዚህ እንደ ዘንዶ አፍን እንደዚህ እስከ ጅጅጋ ትከፍታለህ? እኔ ከአንተ ጋር ሰውነት የሚሄድ ራሱ ደሙስ የተመረቀ እሺ ትልህ ነህ። ምን ይዘሽ መጣሽ? እንትን ዜማ ያኔ ለየት ነው። ቪትፎስክ ትባላለች። አዲስ የመጣች ሙዚቃ መሳሪያ በአፋችን ነው። እሺ 5 ደቂቃ አለሽ፣ ጀምሪ። በቃ ይበቃል። አንጨርስ ነው። በእናትህ ስነ ስርዓት ውጣ ውጣ። እባካችሁ ጨርስ። ቀስ ብለህ እንጂ ልገላት ነው። ሄሎ እንዴት ነህ? ደህና ማን ልበል? የበቀሉ ልጅ ነህ አይደል? አዎ ነኝ።
አጠገብህ ካለች አንዴ ትሰጥልኛለህ? ፈልጊያት ነበር። እሺ እማዬ ሰው እየተጫወተበት ነበር። ሄሎ ማን ልበል? አዎ ነኝ። ኩራባቸው የኛ እስኪ ጨርሺ በቃ ሽንት ቤት ደርሼ መጣሁ። ወይኔ እኔ አፈር ልብላ። እንዴት ነህ ታዲያ? ህይወት እንዴት ነው? አገባህ? አረ እማዬ ቆየሽ እኮ እንዴ 2 ልጅ ጎብዘሃል? እማዬ አዎ እኔም ወልጃለሁ። አዎ ባሌ ይሰራል፣ እኔ ቤትና ቤት ነኝ። 2 ከብቶች አሉ፣ እነሱን እረኝነት ነው። አንዷ አስታገዘኛለች፣ ትሻላለች። ወይ ወንድ ልጅ አረ ምንም በክነት ነው፣ ሴቷ ትሻላለች። አዎ ያንተ ወንድ ናቸው። ያው አንተም እኮ አይን አለም ከተዳረች በኋላ ጠፋ። ሺትር ገጠን ሳግኝታ ታውቃለህ? አገባች ወይ? እኔ እንደዛ እኔ ወንዶች የደረሱበት አልደርስም እንዳላለች። ወይ እማዬ ወይ ባንቺ ስልክ እንዲደውልልሽ ላድርግ? ስልክ እስኪ እሺ 1979 ጨረስን። 1980 One eternity later እሺ ቻው፣ ከተመቸኝ እንገናኛለን እንግዲህ። እሺ እንካ ቆስጣ ብልከኝ ይዘህ መጣ። ቆስጣ ብላ ሰጠችኝ ማለት ቆስጣ ምን እንደሆነ አታውቅም? አንድ ስር ሽምብራ ይዘህ መጣ። ቆስጣ ምን ማለት ነው? ፍሬሽ ነው ቆስጣ ነው። ይሄ ምን እንደሆነ ታውቃለህ? ምንድን ነው ይሄ ቆስጣ? አረ ልጅ አብዷን ምን ሆነ ነው አይደለም? እንዴት ነው ቆስጣ ማጣቀው አንተ? ግን ቆስጣ ብላ ፍሬሽ ነው ብላ ሰጠች። 50 ብር አሪፍ ነው። እሱስ ማንተ ይሉት መልሰው መንገድ ልክ ሆነ። አንተ አሁን የሼፍ ወንድም ነው ቢባል ይታመናል? ግን ፍሬሽ ነው። ወይኔ ይዱታልኝ ወጣልኝ የገቡ አስተናገድ የችግር ማጋራት። የዛሬ ቪዲዮአችን ይሄን ይመስላል። ቀጣይ በሌላ እንገናኝ።